እንግሊዞችን ማናደር ከፈለጋችሁ አለ እሺ I'm from Britain ሲሏችሁ አለ Where is Britain I'm sorry ባሏችሁ። እኔ ግን በጣም ግርምት የፈጠረብኝ ነገር አለ። እርሱ ምንድነው በአሜሪካ ከሄድሽ በኋላ ከብዙ ነጮች ጋር ስትገናኙ የተለመደው where are you from የሚለው ጥያቄ አለና ለነሱ እንደ ባህል የሚታወቅ ነው። ከዚህ ሀገር ነው የመጣሁት እንዲህ ነኝ ይባላልና ብዙ ጊዜ እኔ ከኢትዮጵያ ነኝ ወይም ከኢትዮጵያ ነን ብለን ስንመልስላቸው ድጋሚ የት ነው ደግሞ ኢትዮጵያ ብለው ይጠይቃሉ። በቃ ይሄ ታንግ ትዊስቲንግ አይነት ነገር ውስጥ ይከተናል አይነት ብለሽ ግን እኔ ሪማርኮ የገረመኝ የት ነች ኢትዮጵያ የሚሉት አውቀው ነው ብዙ ጊዜ ብለሽዋል። በጣም ግርምት ፈጥሮብኛል። ለምንድን ነው እንደዛ የሚሉት? ኢጓችንን ቴስት ማድረግ ስለሚፈልጉ ነው ሲገባኝ። ማለት የሆነ ኢትዮጵያዊ ያበሻ ምናምን ኩሩ ቅብርጥርሶ ምንለው ነገር አለን አይደለ? እኔ ከኢትዮጵያ ነው የመጣሁት ማለት እንወዳለን መሰለኝ። አይ ቲንክ በዛ ስቴሪዮታይፕ ሳይኖረን አይቀርም፣ በእነሱ ዘንድ ሬፑቴሽን ሳይኖረን አይቀርም። ግምቴን ነው የምነግርህ። ስለዚህ የት ናት ኢትዮጵያ እኔ እንጃ ምናምን ሲሉ ወዲያው ሪአክሽንህን ያያሉ። ከባድ ነው ታውቂ ነን ብለው ያስባሉ አይደል? እነዚህ ሰዎች እንደ ኩራታቸው እኮ ነው ይላሉ በውስጣቸውና ያንን አየዋለሁ ፊታቸው ላይ። ከዛ ማብራራትም አለብኝ ኢትዮጵያ እንዳለች ለካልና አውቀው አይደለም። መጀመሪያ አውቀው አይደለም ብዬ ነው የማስበው። ከዛ በኋላ ግን ምን ይገጥመኝ ጀመረ፣ ትንሽ ስናወራ እነሱ ይዘከዝኩታል፣ እኔም አላውቀውን ነገር ሁሉ ይዘከዝካሉና አውቀው ነው ማለት ነው እንጂ they are tasting us። ከዛ ደግሞ የሆነ አንድ ኮሜዲያን ሲያወራ ሰማሁት፣ ስሙን ካልተሳሳትኩ ፒተር ራስልስ የሚባል ይሁን ራስል ፒተርስ ጥቂት ኮሜዲያኖች መከታተላቸው ነበሩ። ስራዬ ብዬ ማለት ካልቸሩን ያስረዱሃል። ልክ ነሽ። በጣም እንደ ኮሜዲ ካልቸርን የሚያስረዳ መልቲ ካልቸራል ላይፉን ለኒው ካመርስ በደንብ የሚያስረዳ ኮሜዲያን ነው እሱና በጣም በቀላሉ ብዙ ነገር ተረድቻለሁ ከሱ ኮሜዲ። እና ምን አለ እንግሊዞችን ማናደር ከፈለጋችሁ አለ እሺ I'm from Britain ሲሏችሁ አለ Where is Britain I'm sorry ባሏችሁ። I can imagine Okay I got it አልኩኝ። ብሪቲሽ ኤምፓየር በጣም ሰፊ ስለሆነ ሁሉም ዓለም በሙሉ ያቀናል ብለው ስለሚያስቡ ማለቱ ነው እንግዲህ። አይ ኖ ስለዚህ እቺን ፀሐይ ምንን ብለው ስለሚያስቡ እኛ ደግሞ ኢትዮጵያ ከጥንት እስካሁን የኖረች ሀገር ያለ ሰፊ እንትን የራሷ ባህል ያላት የራሷ ፊደል ያላት ምናምን ስንል ስለምንውል ይቅርታ የት ናት ኢትዮጵያ ሲሉን ኢጓችን ይነካልና እሷን ቴስት ማድረጊያ ናት ብዬ ተረዳሁ። ይገርማል። it makes sense በጣም I think I have experienced it ራሱ the first reaction የት ነች ምንድን ነች ኢትዮጵያ ሲባል I think የሆነ ከባድ እንትን ቅሬታ ነው የሚፈጥረው። ያ ቆንም እንዴት ነው ኢትዮጵያን ማያቋጥራል። ኢንትረስቲንግ